ቤተሰቦቻችን ዛሬ ተመልሰን መተናል። እንኳን ደህና ቆያችሁን። ዛሬ በዳንስ ልናዝናናችሁ ነው፣ ልናፍታታችሁ ነው። ዛሬ ፈታ በቃ ዘና ያለ ቀን ነው። እንፍታታለን፣ ፈታ ዘና እንላለን። ዋው ደስ የሚል ቀን ይመስላል። እንደንሰዋለን እነሱ እስከሚመጡ ድረስ የምትለው ነገር አለ? ጠረጴዛ ላይ ወጥቼ ነው የምጨፍረው። ሄድዬን በደንብ ነው የማናድደው። አንተም ትንብዬ ነው። እሺ ፈታለን፣ ችግር የለውም። ፈታ ዘና ነው። ባይ ሰብስክራይብ አድርጉ። በደንብ እኛ እስከምንጨፍር ምናምን በደንብ ነው የምንደንሰው። ያቆም በዚህ እንዳትከልድ ውጣ ያጅናጭ
ውጡ ሁለታችሁንም አልፈልግም እሺ ይቅርታ ውጣልኝ ውጣልኝ አንተስ ምን ማለት ነው ውጪልኝ አይ በእናትሽ ይቅርታ በእናትሽ ይቅርታ አንተ ከፍተህ ዞር በል ውጪ አይንሽም ማየት አልፈልግም ከዚህ በኋላ ውጪ ተው በጣም እሷን እቺን ቤት እያስደፈረች ያለች ውጪልኝ አሁን ኧረ ምን ችግር አለው አይልዬ በቃ ያዕቆብ በእናትህ በዚህ አትቀልድ ዝም በል አንተ አብረን ጨፍረን ነበር ዝም በል እሱ እየጨፈረ በቃ ዝም በል ውጣ አይልዬ አይደለም እኮ አንተ እየቀለድክ ይመስላል ውጪልኝ ውጪ አትበይኝ ይቅርታ ውጪልኝ ውጪ ኧረ ተይ እባክሽ አይልዬ ዝም በል እሺ ይቅርታ ዝም በል አንተ ዝም በቃ በእናትህ ተው አታላዝኝብኝ ውጪ አሁን አልፈልግሽም አንቺ እህቴ አይደለሽም ከዚህ በኋላ ዝም በይ እኔ ጭንቀት አልወጣም ማይጅም ደደብ ዝም በል ውጡልኝ አሁን በቃ ሂዱ ወደምትሄዱበት ነይ እንጂ የት ነው የምትሄደው እሷ የት ነው የምትሄደው እሷ የትም አትሄድም አንተ ዝም በል አንተ ቆይ ማስታረቅ ነው እሱ ውጡ ማለት ነው ዝም በል ብቻ እንደማግዘው Boy stains are built different. Tell me about it. Try Tide Gel with triple power. ያዕቆብ የምትቀልድበት ነገር ነው። እኔ በጣም እንጂ ካንተ ጋር ልጣላ ነው ያዕቆብ። በቃ ዝም በል አታውራ። አይልዬ በቃ አይደለም ያዕቆብ በቃ አትቀልድ በእናትህ። እየቀለድክ እኮ ነው በእናትህ። እኔ አሁን ደግሞ የምቀልድበት ሰው ምሬ ነው አይልዬ በቃ ይዛሬ ነው ይችላል ከፍላለሁ ነው አይልዬ አይ ሲሪየስ ነው እኔ ዞር በንቺ ቡቻቻ ግን አይልዬ ኧረ በቃ አንተ ዝም በል በእናትህ ልጅ ነሽ ብያሻ ሁሉ ገስ የመጣች እንጂ ታስለቀለሻ ይሄ በቃ ይቀርታለች ይፈጠራል እሺ ይሄ በቃ ይቀርታ ራሱ አሁን ዝም በል ዝም በል እኔ ግን ቦቻ ተበጣ ነው ያስገርምሽ ልጅ ነሽ ብያሻ ሁሉ ገስ የመጣ አንቺ እዚህ ያዕቆብ ምንም ቀልድና ምርመራ የለም በእናትህ በይሳት አትቀልድ በቃ ያስሽ እግዚአብሔር አይ በቃ ይቀርታለሽ እሺ ቀለምደን ከዚህ በኋላ አይ በቃ አልፈልግም ጎዳዳ የስራ መቆም አለበት በጣም መስመር እያለፍሽ ነው በቃ በጣም ዝም በይ አንተ አፍህን ዝጋ ደደብ ሰው በቤት አይጠፋም እሺ በቤት እሺ አይልዬ ምን ችግር አለ በቤታችን ኧረ በቤታችን ይባላል ኧረ በእናትህ ወይ አስታርቀናል አለማ ቦቻቼ እኔ አማርኛ አላስተናግድ ለዚህ ልጅ አይልዬ ግን አይ በቃ ሶሪ እኔ በእነሱ በኩል ሶሪ ያዕቆብ አንተም በሳት እየቀለድ ልጆቹ ማለት ፊት እየሰጣቸው በቃ ተው በእናትህ በቃ ዝም በይ አንቺ ልጅ ዝም በይ በቃ ቦቻችን ያጀነስ አይ ይቅርታ አድርግላችሁ ይምር ነው ነገሩን አውርዶና ይምር አንተ ሰዓት ዝም በይ እንዴት ነው ግን አንቺ እኔ ናቅሽ ዝም በይ ዛሬ እየቀለድኩ አይደለም አንተ እስከምትመጣ ድረስ ቁጭ ካልን ብለን ነው እና ቆየብን ነው ሰው ሲደብረው ያው አንቺን አሁን መመለስ በጣም ከባድ ሆኗል በቃ ስር ሰደሻል በጣም ተሰደደ አይልዬ አራዲ እኔ ደከመኝ መቆማች ያዕቆብ ሂዱ በቃ አንተም ሂድ ሁለታችሁም ሂዱ በቃ ያዕቆብ በእናትህ ሂዱ መሄድ ትችላላችሁ ኧረ በእውነት አይ በቃ አሁን እንኳን ቀለል ሂድ በቃ ሁላችሁም ሂዱ
አንቺ አታናግሪኝ። በቃ ስታናግሪኝ ያመኛል። አታናግሪኝ። ዝም በይ በቃ። እሺ ይቅርታ። ትንሽ ይወጡ ምንድነው? ወይ አስታርቀን ምን ነው? ቁጭ ብለው ብቻ ሰይኝ እኮ እያስታረፋችሁ እኮ ነው። ምን ታስታርቀን? ይሄን እያየልኝ ታይግልም እንዴ? ብቻ ይቅርታ አድርግልን። ከዚህ በኋላ አይለመደን ማለት እንደ አረመንሽ ሳውሪ ለምን ይልመድብኝ እኮ ይቅርታ አድርጉት እኮ አልሰማለኝ። ይቅርታ ካልሰማ ሳውሪ በለው። በእናትህ ይቅርታ አድርግልን። እዛ ካናዳ ትንሽ ብርቱ መጥቶ ነበር ነው እኮ ማለት ነው። በእናትህ እኮ ቁጭ በል በቃ። ወይ ሂዱ፣ ከሄዳችሁ ሂዱ። ለምን ሂዱ? በቃ አንተም በማይቀለድ ሰዓት እየቀለድ ትችያለህ። የምር ቦቻቻን ባትቆም ደስ ይለኛል። ቁጭ ብለህ እንኳን ምንም እኮ አላደረገልንም። ያቆብቶ በእናትህ እግዚአብሔር ምን ያቺ ነገር እንችላታል እንዴ? ያ እጀና ነገር ሁሉ ነገር ዘባው በቃ ምን ፖሊስ ባኒ ነበር ይሁን አሁን ዞር በይ እንደነኪን ዞር በይ ሂጂ ወደዛ አንቺ ያመሳቸው አንተ ሲናደድ ቀልድ አያውቅም። አይኔ ቀልድ አንተን እንደጨመረ አይደል? እንደዛ ያቆብ ተው በእናትህ በቃ በዚህ ሰዓት አቁም። ኧረ በእናትህ ትዕግስቴን እያስጨረስከኝ ነው። በቃ ተው። አንተ ዝም ብለህ እንዲመጣ ታስተካክል። ኧረ ልጅ ይቅርታ አድርግልን። አንተ ምን ያበዛው እኮ ይቅርታ ምን ልበለው? እሺ ሀይል ይቅርታ በቃ ተፋቅሯት አይደለም እንዴ? እኛ እኮ አንተ ስለቆየህ በእናትህ ቁጭ ስንጨፍር ነበር። ነገር አይደለም። ማነው እንጨፍር ብሎ አሳያ በቃችን እኮ ዘሴተኝ አይዲ ያጣራለሁ ግን ሌላ አሁን አብረን የምሬ ነው በረጋጋታል። በቃ ወይ እሺ አይደል? ይቅርታ አድርግልን። ሳምንት ሙሉ አረጋግጥ አንተ ምን ተበዛው እንትን እያልከው ነው ወይ? እሺ አስታርቀን። ምንድነው ቁጭ ብለን እንትን የምትለው? እስቲ ዝም በል አልኩህ። በቃ ዝም በል አንተ። ዝም ልበል? እሺ ዝም ልበል? እኔ ዝም ብዬ ገንዘብ ዝም ብሎ ይሆናል? አይሆንም። ያ በገንዘብ ነው እንደጨፈርነው። እኔ ካይዲ ጋር ያለው ኮሚኒኬሽን እነሱ የጨፈርንበትን ገንዘብ ብለው ኧረ ሀይልዬ እሺ ይቅርታ አድርግልኝ። ያቆብ ሂድ በቃ ሂድ። በእናትህ ውጣ በቃ ከውጣ እናንተ ግን